ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ብዙዎቻችን ስኬትን የምናየው እንደ ድንገተኛ ክስተት ነው። ነገር ግን ክስተት ልክ እንደ ግብርና ነው። ትጋት ዘሩ ከሆነ ምቹ ሁኔታ ደግሞ ያዘር የሚበቅልበት ለማፈር ነው። አፈሩ ካልተመቸ ዘሩ ይበሰብሳል። አፈሩ ለም ሆኖ ዘሪው ከሌለ ደግሞ መሬቱ ባዶ ይውላል። ግን ለመሆኑ ምቹ ሁኔታ ስንል ምን ማለታችን ነው? ሁልጊዜ የምንመኘው አልጋ ባልጋ የሆነ ህይወት ነው ወይስ ሌላ? በዚህ ቪዲዮ ውስጥ ስለ ምቹ ሁኔታ ማንነት፣ እንዴት አድፍጠው ያሉ እድሎችን መለየት እንደምንችልና ብዙዎቻችን ለውድቀት የሚዳርጉ የምቹ ሁኔታ ችግሮችን በጥልቀት እንመረምራለን። በዚህ ቪዲዮ መጨረሻ ላይ ምቹ ሁኔታን የመጠበቅ ልማድን እንዴት ማቆም እንዳለብን፣ ምቹ ሁኔታን ወደ መፍጠር እንዴት እንደምንሸጋገር እንረዳለን። ምክንያቱም እኛ ዛፍ አይደለንም። ምቹ ሁኔታ ፍለጋን መንቀሳቀስ እንጀምራለን። ወደ ዝርዝር ነጥቦቹ እንሸጋገር። እስከ መጨረሻው አብራችሁን ቆዩ። የቻናሉ ቤተሰብ ካልሆናችሁ እስኪ በቅንነት ቪዲዮን ላይክ በማድረግ እንጀምር። ምቹ ሁኔታ ምንድነው? ምቹ ሁኔታ ማለት አንድን የታቀደ ስራ ለማከናወን፣ ግብን ለማሳካት ወይም ለውጥ ለማምጣት መንገድ የሚከፍቱ ሁኔታዎች የሚገጣጠሙበት መንገድ ነው። በጥልቀት ስንመለከተው በሁለት ሁኔታዎች ልንከፍለው እንችላለን። አንደኛ፣ ውጫዊ ምቹ ሁኔታ ወይም ኤክስተርናል ኢንቫይሮንመንት። ይህ ከኛ ቁጥጥር ውጭ የሆኑ ነገር ግን ለስኬታችን መሰረት የሚሆኑ ነገሮች ናቸው። ግብዓትና ቴክኖሎጂ። ግብዓትና ቴክኖሎጂ ስንል ስራን ለማቀላጠፍ የሚረዱ መሳሪያዎች እንደ ስልክ፣ ኢንተርኔት ወይም ሶፍትዌር መኖር። ጊዜ አንድን ስራ ለመስራት የሚያስችል በቂ ሰዓትና ነፃነት መኖር። አጋጣሚዎች፣ አዳዲስ መረጃዎች፣ ሰዎችን የማግኘት እድል ወይም የገበያ ሁኔታዎች። ሁለተኛ፣ ውስጣዊ ምቹ ሁኔታ። ይህ ደግሞ በራሳችን ውስጥ የሚፈጠር ዝግጁነት ነው። ውጫዊ ሁኔታ ቢመቻችም እንኳን እኛ ዝግጁ ካልሆነን ውጤት አይመጣም። ዕውቀትና ክህሎት። የመጣውን እድል ለመጠቀም የሚያስችለን ብቃት መኖር። የስነ ልቦና ዝግጁነት፣ በራስ መተማመን እና ነገሮችን በአዎንታዊ ጎኑ የማየት ችሎታ። ስርዓት፣ ስራን በእቅድና በዲሲፕሊን የመምራት ልምድ። ባጭሩ ምቹ ሁኔታ ማለት ዝግጁነትና እድል የሚገናኙበት ነጥብ ነው። ብዙ ጊዜ ምቹ ሁኔታ ተፈጥሮ አይጠብቅንም። እኛ በምናደርገው ጥረትና ዝግጁነት ምቹ ሁኔታ ራሳችንን እንፈጥረዋለን። የምቹ ሁኔታ መገለጫዎች ምን ምን ናቸው? ምቹ ሁኔታ ወይም ኦፖርቹኒቲ ለይቶ ማወቅና ለመጠቀም መገለጫዎቹን ጠንቅቆ ማወቅ አስፈላጊ ነው። ምቹ ሁኔታ ዝም ብሎ የሚመጣ ሳይሆን የሁኔታዎችን መገጣጠም ነው። የምቹ ሁኔታ ዋነኛ መገለጫዎቹ የሚከተሉት ናቸው። አንደኛ፣ ወቅታዊነት። ምቹ ሁኔታ ሁልጊዜ ከጊዜ ጋር የተያያዘ ነው። አንድ ነገር ትክክለኛ በሆነ ሰዓት ላይ ሲከሰት ምቹ ሁኔታ ይባላል። ምሳሌ፣ አዲስ ቴክኖሎጂ ገበያ ላይ ሲውል ቀድሞ መጠቀም ወይም ሰዎች እርዳታ በሚፈልጉበት ወቅት መፍትሄ ይዞ መገኘት። ጊዜው አሁን ነው የሚያሰኝ ስሜት አለው። ሁለተኛ፣ ክፍተት ወይም ፍላጎት። ምቹ ሁኔታ አብዛኛውን ጊዜ የሚገኘው ባልተሞላ ክፍተት ውስጥ ነው። ለምሳሌ፣ በአካባቢያችን የማይገኝ አገልግሎት ካለ ያ ክፍተት ለአንተ ስራ የመጀመሪያ ምቹ ሁኔታ ነው። ችግር ባለበት ቦታ ሁሉ መፍትሄ መሆን ምቹ ሁኔታ አለ። ሶስተኛ፣ ተደራሽነት ወይም አክሰሲቢሊቲ። አንድ ሁኔታ ምቹ የሚባለው ለአንተ መጠቀም በሚያስችልህ ቅርበት ላይ ሲገኝ ነው። መረጃ፣ ሰው ወይም መሳሪያ በአቅራቢያ መኖሩ አንዱ መገለጫ ነው። አራተኛ የምቹ ሁኔታ መገለጫ ዝግጁነትን የሚጠይቅ መሆኑ። ምቹ ሁኔታ በራሱ ውጤት አይሰጥም። ውጤት እንዲሰጥ ያንተን ዕውቀትና ክህሎት ይፈልጋል። ለምሳሌ፣ ጥሩ የሥራ ዕድል ቢመጣ እንኳ ያንን ሥራ ለመስራት የሚያስችል ችሎታ ከሌለህ ሁኔታው ምቹ ቢሆንም ላንተ አይሰራም።
ስለዚህ ምቹ ሁኔታ ሁልጊዜ አንተን ለፈተና ወይም ለስራ ያዘጋጅሃል። አምስተኛ የመለወጥ አቅም ወይም ትራንስፎርማቲቭ ፓወር የምንለው ነው። እውነተኛ ምቹ ሁኔታ አሁን ካለህበት ሁኔታ ወደ ተሻለ ደረጃ የሚያሸጋግርህ አቅም ነው። ለምሳሌ አዲስ ክህሎትን መማር፣ አዲስ ሰው መተዋወቅ ወይም አዳዲስ መረጃዎችን ማግኘት የህይወትህን አቅጣጫ ሊቀይረው ይችላል። ስድስተኛ የምቹ ሁኔታ መገለጫዎች ውስጥ በችግር መሸፈን። ብዙ ጊዜ ምቹ ሁኔታዎች የሥራ ልብስ ለብሰው ወይም በችግር ተሸፍነው ይመጣሉ። ለምሳሌ አንድ አስቸጋሪ ሁኔታ ሲገጥምህ ያንን ችግር ለመፍታት የምታደርገው ጥረት አዲስ ልምድና እድል ይፈጥርልሃል። ምቹ ሁኔታዎችን እንዴት መለየት እንችላለን? ምቹ ሁኔታዎችን መለየት ልክ እንደ አደን ነው። ንቁ መሆንና የት መፈለግ እንዳለብን ማወቅ ይጠይቃል። በዕለት ተዕለት ሕይወት ውስጥ ያሉትን እድሎች ለመለየት የሚረዱ 4 ዋና ዋና መንገዶች አሉ። አንደኛ፣ ቅሬታ ባለበት ቦታ ሁሉ እድል አለ። ሰዎች በብዛት የሚያማርሩትን ነገር አስተውል። ቅሬታ ማለት ያልተመለሰ ፍላጎት ወይም ያልተፈታ ችግር አለ ማለት ነው። እንዴት ይለያል? ለምንድን ነው ይህ ነገር እንዲህ የሚሆነው? ወይም ይሄ ቢኖር ኑሮ ይቀል ነበር የሚሉ ድምጾችን ስትሰማ እዚያ ጋር ምቹ ሁኔታ አለ ማለት ነው። ለምሳሌ በአካባቢህ ጥራት ያለው ቪዲዮ ኤዲቲንግ አገልግሎት ከሌለና ሰዎች ጥሩ ቪዲዮ ኤዲተር አጣን ብለው ካማረሩ ያ ላንተ ትልቁ ምቹ ሁኔታ ነው። በሁለተኛ ደረጃ ምቹ ሁኔታን ከምንለይበት ነገሮች ውስጥ ለውጥ ነው። ለውጥ ባለበት ቦታ እድል ይፈጠራል። ዓለም፣ ቴክኖሎጂ ወይም ህግጋት ሲቀየሩ አዳዲስ ምቹ ሁኔታዎች አብረው ይፈጠራሉ። እንዴት ይለያል? አዳዲስ አፕሊኬሽኖች እንደ ኤአይ ሲመጡ፣ አዳዲስ የቢዝነስ አሰራሮች ሲፈጠሩ ወይም የሰዎች ፍላጎት ሲቀየር ተከታተል። ለምሳሌ አሁን ላይ ሰዎች ረጅም ቪዲዮ ከማየት ይልቅ አጫጭር ሾርት ሪል ማየት መርጠዋል። ይህ ለውጥ ለአጫጭር ቪዲዮ ፈጣሪዎች ትልቅ ምቹ ሁኔታን ፈጥሯል። አራተኛው ምቹ ሁኔታን ከምንለይባቸው ነገሮች ውስጥ የራስህን ዝግጁነት መፈተሽ ነው። አንዳንዴ ምቹ ሁኔታ እያለ አንተ ዝግጁ ካልሆንክ አይታዩም። እውቀትህ ሲጨምር ቀድሞ የማታያቸው እድሎችን ማየት ትጀምራለህ። ስለ አንድ ርዕስ ለምሳሌ ስለ ዩቲዩብ ስልተ ቀመር ወይም አልጎሪዝም በደንብ ካነበብክ ሌሎች ዝም ብለው የሚያልፉትን መረጃ አንተ እንደ እድል ትመለከተዋለህ። ሚስጥሩ ብዙ ባነበብክና ክህሎትን ባደገ ቁጥር አይንህ ይከፈታል። አራተኛ ምቹ ሁኔታን ከምንለይባቸው ነገሮች በትንሽ ነገር መጀመር ነው። ምቹ ሁኔታ ሁልጊዜ ትልቁ ነው አይመጡም። አንዳንዴ አንዱን ትንሽ በር ስትከፍት ሌላ ትልቅ በር ይከፈትልሃል። እንዴት ይለያል? ይህንን ብንሞክረው ምን ሊመጣ ይችላል ብለህ ትናንሽ እርምጃዎችን ውሰድ። ለምሳሌ ለአንድ ጓደኛህ በነፃ ቪዲዮ ኤዲቲንግ ብታደርግለት ያ ቪዲዮ ታይቶ ሌላ ትልቅ ስራ ሊያመጣልህ ይችላል። ስራው ምቹ ሁኔታውን ይፈጥረዋል ማለት ነው። በአጠቃላይ ተራ ሰዎች ችግርን ሲያዩ ምቹ ሁኔታን መለየት የሚችሉ ሰዎች ግን በመነጽር ውስጥ መፍትሄንና እድልን ይፈጥራሉ። የምቹ ሁኔታ ችግሮች ምን ናቸው? ምቹ ሁኔታ በራሱ በረከት ቢሆንም በአጠቃቀሙና በአመለካከታችን ዙሪያ የሚፈጠሩ የራሱ የሆነ ፈታኝ የሆኑ ችግሮች አሉት። እነዚህን ችግሮች አለማወቅ ደግሞ የመጣውን እድል እንድናባክን ወይንም እንድንሳሳት ያደርገናል። ዋነኞቹ የምቹ ሁኔታ ችግሮች የሚከተሉት ናቸው። ዋነኞቹን የምቹ ሁኔታ ችግሮች በዝርዝር እንመልከት። አንደኛ፣ የምቹ ሁኔታ መደበቅ። ይህ ትልቅ ችግር ነው። ብዙ ጊዜ ምቹ ሁኔታዎች እድል መስለው አይመጡም። ይልቁንም ችግር፣ ድካም ወይም መሰናክል መስለው ይቀርባሉ። ፈተናው ሰዎች ቀላልና አልጋ ባልጋ የሆነ ነገር ስለሚፈልጉ የሥራ ልብስ ለብሰው የመጣልን እድል ሳይገነዘቡት ያልፋሉ። ለምሳሌ አዲስና አስቸጋሪ ሶፍትዌር መማር መጀመሪያ ላይ ስቃይ ሊመስል ይችላል። ነገር ግን ያንን ችግር ማለፍ ትልቅ የሥራ እድል ይከፍታል።
ሁለተኛ፣ የምርጫ ብዛት ችግር። አንዳንድ ጊዜ ችግሩ የምቹ ሁኔታ ማጣት ሳይሆን የምቹ ሁኔታዎች መብዛት ነው። ብዙ አማራጮች ሲኖሩ የትኛውን እንደምንመርጥ ግራ እንጋባለን። ፈተናው ሁሉንም ለመጨበጥ ስንሞክር አንዱንም ሳንይዝ እንቀራለን። ትኩረት ማጣት ዋነኛው ስጋት ነው። ለምሳሌ በዩቲዩብ ላይ በአንድ ጊዜ 5 የተለያዩ ርዕሰ ጉዳዮች ላይ ቪዲዮ ለመስራት መሞከርና አንዱንም ዳር አለማድረስ ችግር ነው። ሶስተኛው የምቹ ሁኔታ ችግር የዝግጁነት ማነስ ነው። ምቹ ሁኔታ መጥቶ አንተ ዝግጁ ካልሆንክ ያ ሁኔታ ከእድልነት ወደ ቁጭት ይቀየራል። ፈተናው እድልና ዝግጁነት ሳይገናኙ ሲቀሩ የሚፈጥረው ክፍተት ነው። ጊዜው ሲደርስ ክህሎቱ ወይም ዕውቀቱ ከሌለህ እድሉ ያመልጣል። ምሳሌ፣ አንድ ትልቅ ድርጅት የቪዲዮ ባለሙያ ሲፈልግ አንተ ግን ገና ኤዲቲንግ መለማመድ ካልጀመርክ እድሉን መጠቀም አትችልም። አራተኛው የምቹ ሁኔታ ችግር የተሳሳተ ጊዜ ነው። አንድ ሁኔታ በራሱ ጥሩ ሆኖ ሳለ በተሳሳተ ጊዜ ሲመጣ ግን ችግር ይሆናል። ፈተናው በጣም ቀድሞ መምጣት፣ ሰዎች ገና ላልተረዱት ነገር መቸኮል፣ ወይም በጣም ዘግይቶ መምጣት፣ ገበያው በሰዎች ተሞልቶ ሲያበቃ መግባት ይሆናል። አምስተኛው የምቹ ሁኔታ ችግር ምቹ ሁኔታን በራሱ እስከሚመቻች መጠበቅ። ብዙ ሰዎች ምቹ ሁኔታ እስኪፈጠርልኝ እጠብቃለሁ በሚል ተገቢውን ስራ ሳይሰሩ ይቀራሉ። ፈተናው ቁጭ ብሎ መጠበቅ ራሱ ትልቅ እንቅፋት ነው። ምቹ ሁኔታ በአብዛኛው የሚገኘው በእንቅስቃሴ ውስጥ እንጂ በዝምታ ውስጥ አይደለም። ምቹ ሁኔታ መኖራቸው ብቻ በቂ አይደለም። ችግሮችን ለይተን ካወቅን በኋላ ለእነዚያች ሁኔታዎች የምንሰጠው ምላሽ ወይም ሪስፖንስ ነው ውጤቱን የሚቀይረው። በአጠቃላይ ምቹ ሁኔታ ልክ እንደ ጥቃቅን የወርቅ ፍሬዎች ናቸው። በዙሪያችን ባለው አፈር ውስጥ ተደብቀው ይገኛሉ። ነገር ግን እነሱን ለማግኘት መቆፈርና መለየት መቻል አለብን። ምቹ ሁኔታ ከሌለ ምቹ ሁኔታን መፍጠር ወይንም ወደ ምቹ ሁኔታ መሄድ እንደሚቻል አስተውሉ። ምቹ ሁኔታ ከሌለ ምቹ ሁኔታን መፍጠር ወይንም ወደ ምቹ ሁኔታ መሄድ እንደሚቻል አስተውሉ። አካባቢ ካልተመቸህ አትቀመጥ። አንተ ዛፍ አይደለህም። እንቀሳቀስ ጀምር። የምታልፍባቸው ችግሮች ነገ ለሚመጣው ታላቅ ስኬትህ እንደ ምቹ ሁኔታ መሸጋገሪያ ሊሆኑ ይችላሉ። አካባቢህ የሚወስነው በዙሪያ ባሉ ሰዎች ነው። ከ5 ሚሊዮነሮች ጋር የምትውል ከሆነ 6ኛው ሚሊዮነር አንተ ነህ የሚባለው ለዚህ ነው። ስለዚህ ምቹ ሁኔታ ማለት በዙሪያ ያሉትን ግብዓቶች ተጠቅመህ ዝግጁነትን ጨምረህ ወደ ግብህ የምታደርገው ጉዞ ነው። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ከዚህ ቪዲዮ የተሻለ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የቻናሉ ቤተሰብ ካልሆናችሁ ላይክ ወይም ሰብስክራይብ በማድረግ ቤተሰብ ይሁኑ።